እኔን የሚከተል እንደውም የሚገርማችሁ እኮ ከሐዋርያት ከ12ቱ ሁለቱ ምጥንታ ልከው ነበር ለእናታቸው እንደምታውቁት እንዲሁ እባክህን ይንገሱልኝ አንዱን በቀኝ አንዱን በግራ ብላ የነ ያዕቆብ የነ ዮሐንስ እናት እኮ ሄዳ መልእክት አስተላልፋ ነበረ እና የምትለምኑትን አታውቁም ብሏታል ጌታ። እሷ ምድራዊ ንጉሥ የሚሆን መስሏት እነሱ የሚነግስ መስሏቸው ቀኝ አዝማች ግራ አዝማች መሆን ነው የፈለጉት። እርሱ ግን የሚነግሰው ቀራኔዮ ነው። ቀራኔዮ በምሰቀልበት ጊዜ ያኔ በቀኝና በግራ በእኔ መሰቀል የሚቻለው የለም አይሆንላችሁም ነው መከራ። በኋላ ግን ጥዋን ሲሆኑ በርደተ መንፈስ ቅዱስ ሁሉም መከራን የሚቀበሉ ሆነዋል። ስለዚህ ሰላምን ያመጣው አይደለሁም ማለት በጌታ ማመን በሰላም መኖር አይደለም። ዛሬ በዓለም ሁሉ ቤተክርስቲያን በዓለም ሁሉ ያለች ቤተክርስቲያን በዓለም ሁሉ ያለች የምታዩት ቤተክርስቲያን በክርስቶስ የሚያምን ሁሉ መከራ የሚደርስበት በአራት አቅጣጫ የሚገፋው በክርስቶስ ማመን ሰማያዊነት እንጂ ምድራዊ ድሎት አይደለም። ከግራ አባታችን ከዲያብሎስ እንደለየን ሲነግረን፣ ከኃጢአት እንደለየን ሲነግረን ሰላምን ያመጣው አይደለሁም መጥባይትን እንጂ ማለት በስሙ ያላመኑ ክርስቶስን ያልተቀበሉ አሕዛብ ደግሞ እርስ በርሳቸው እንደሚጠፉ እንደጠፉም ወልደ እግዚአብሔር ኢየሱስ ክርስቶስ ያስተማረበት የመጽሐፍ ቅዱስ ክፍል ነው ማለት ነው። ስለሆነም በዚያ ልክ አንድ ኮሜንት አለ አብሮ ስለሚያዝ ጌታችን መድኃኒታችን ኢየሱስ ክርስቶስ የነሳውን ስጋ ይዞ አድርጓል እና አሁን ልክ በዛ አጭር ቁመት ተወስኗለን ስጋ የመለኮት የሚለውን ስለሚያዝ አብሮ ሄዱበት ነው። በጣም ትክክል ነው። ስጋ የመለኮትን ገንዘብ አድርጓል፣ መለኮትም የስጋን ገንዘብ አድርጓል ብለን እንናገራለን። ይሄ ማለት ኢያፍለሰ ትስብእቶ ፈጦረ ሀበ ከዊነ መለኮቱ ወኢያፍለሰ ፈጣሪ መለኮቱ ሀበ ከዊነ ትስብእቱ ይላል ሃይማኖተ አበው ምዕራፍ 24። ምን ማለት ነው? የተፈጠረ ስጋን ያልተፈጠረ መለኮት ወደ መሆን አልለወጠውም። የፈጠረ መለኮትን የተፈጠረ ስጋ ወደ መሆንም አልቀይረውም። ስጋ ስጋነቱን ሳይለቅ 3 ክንድ ከስንዝርነቱን ሳይለቅ በባሕርየ መለኮቱ መላ። የባሕርየ መለኮቱን ገንዘብ ስላደረገ ባሕርየ መለኮትን፣ መለኮት ደግሞ ምላቱን ስፋቱን ፈጣሪነቱን ከሃሌ ኩሉነቱን ሳይለቅ የስጋን ገንዘቡ ስላደረገ የማይወሰን ስጋ መለኮት በሚወሰን ስጋ ተገለጸ ማለት ነው። ስለሆነ ምን ማለት ነው? አሁን ጌታ ጋር ያለው ማን ነው ከተባለ ያቺ ክበበ ትስብእት ያላት ስጋ 33 ዓመት ምድርን በኪደተ እግር የቀደሰባት ቀራኔዮ የተሰቀለችዋ ስጋ የተሰቀለው የክርስቶስ ቅዱስ ስጋና ክቡር ደም አድርገን የምንቀበለው ያ ክበበ ትስብእት ማለት ያ የሰው ቁመት ያ መጠን ዛሬም አለ። ነገም ለፍርድ የሚመጣ እርሱ ነው። ሲሄድ ያዩት እኮ በሰውነቱ ነው። ልክ በሰውነቱ ሲሄድ ሐዋርያት እንዳዩት እንዲሁ ሲሄድ እንዳያችሁት እንዲሁ ይመጣል ነው የተባለው። ያኔ ሲመጣ የወጉት ሁሉ ያዩታል ነው የተባለው። የሚመጣው ክበበ ትስብእት ነው። ዳሩ ግን ከትናንቱ የሚለየው ግርማ መለኮት አለው ማለት ነው። በመለኮት ግርማ በክበበ ትስብእት ይመጣል። ዛሬ ያለን አዋለ በየማነ አብ ዕሩይ ነው። 3 ክንድ ከስንዝር ከሆነ በዓለም እንዴት መላ ካላችሁኝ፣ በዓለም የመላው መለኮት ደግሞ ገንዘቡ ስለሆነ ማለት ነው። በዓለም የመላው መለኮትስ እንዴት በ3 ክንድ ከስንዝር ስጋ ተወሰነ ካላችሁኝ፣ በዓለም የመምራቱን ምላትነቱን ሳይለቅ ነው የተወሰነ። ሳይወሰን ጸነስሽው የሚላት ሊቁ ለዚህ ነው። ስለዚህ ዛሬም በየማነ አብ ያለው በዚያ ስጋ ነው ማለት ነው። መምህራንን ያድልልን። እኔ መሀል ላይ መገባ ያው ቃለ ሕይወት ሊያሰማልን ማለት ነው። መምህር ወደ ሰንበት መጥተዋል። ሰላም በሏቸው። ጤና ይስጥልን። እንዴት አለ? እንዴት አሉ? የኔታ ሰላም እንኳን ደህና ነው። አደራችሁ መምህራን፣ ወንድሞች፣ ሴቶች ለሁላችሁም ሰላም ብያለሁ። ቃለ ሕይወት ያሰማልን። መምህራን ያድልልን፣ አብሮ ያሰማን። በጣም ግሩም። እንኳን ደህና መጡ። እሺ ሌላ ጥያቄ? ቆይ ዶክተር ያውቃቸዋል በእንትና እሷ ከጨረሰች ወልታ አሉ ዶክተር ደሜ እንትን በላ አንዴ አብርሃም ነው አይደል? ጥያቄ አለኝ። ኦኬ የመጨረሻ ጥያቄ። ኦኬ አመሰግናለሁ አባቴ ገብቶኛል። የመጨረሻው ጥያቄ እንደዚህ ጀነራሊ እንትን ነው ጥያቄ። እዚህ እኔ የምኖረው ጆርዳን ውስጥ ነው የምንኖር። ጆርዳን የሚኖሩ ኦርቶዶክሶች በሙሉ ያው የምንኖርበት ቦታ ይታወቃል። ጾምም ላይም ሁሉም ነገር አለ እና በኢትዮጵያ ኦርቶዶክስ ተዋሕዶ አማካኝነት እዚህ ባለው ወደ ዮርዳኖስ ጉዞ ይዘጋጃል
እና በዚያ ሰዓት ጸበል እንጠበላለን። ያኔ እንደዛ አለ ቄደር ሳንጠመቅ መጀመሪያ ጾም አንጾምም ያው ያለው አጠቃላይ እንትኑ ትንሽ ጥሩ አይደለም። እሱን ማድረግ ይቻላል ወይ? ምንም ችግር የለውም ወይ ጸበሉ መጠመቁ? እንዲሁ ቄደር የሚባል ነገር እኔ ምን አይነት ሞኝ እንደተከለው ባላውቅም ራሱ ቄደሩን ሳይሆን ይሄ ቄደር ዝም ብሎ ለእያንዳንዱ ሰው ተንጋለ ተኝተሃል፣ ቁመህ ሂደሃል፣ ቄደር ተጠመቅ አይነት መልእክቶች እኔ በጣም የተሰብስበን እንዴት አግኝተን ማስተማር እንዳለብን ይሄ የማይጠቅም ትምህርት የተዘራበትን ትውልድ ሳስብ በጣም እቸገራለሁ። ቄደር የሚያስፈልገው ለማን ነው? ቄደር በራሱ ምንድን ነው? ቄደር ማለት ተጨማሪ ክርስትና መነሳት ወይም ደግሞ ተጨማሪ ስርዓተ ቅዳሴ ተደርሶለት የሰው ልጆች በከባድ ኃጢአት በወደቁበት ጊዜ የሚፈጸም የቤተ ክርስቲያን ልዩ ጸሎት ማለት ነው። ያ ከባድ ኃጢአት የሚባለው አጋንንት ሲስብ የነበረ ይሄ መዋረስ የሚባለው ከአጋንንት ጋር ተዋርሶ የኖረ ሰው ይሄ ለጣዖት የተሰዋ የበላ ለጣዖት የተሰዋ ቤተ ጣዖት ሃይማኖቱን ክዶ የቆየ በአንጻሩ ደግሞ ሌላውና የመጨረሻው ደግሞ ይህ በግብረ ሰዶም ግብር ሲተዳደር የኖረ ያለ ጾታዋ ምንድን ነው ይሄ በጾታው ማለት ነው ተመሳሳይ ጾታ ጋር የግብረ ሰዶም ግብርን የፈጸመ ለነዚህ ሰዎች የሚፈጸም ብቻ ነው። ከዚያ ውጭ ስጋ በልቻለሁ ይህ ንስሐ ነው የሚያስፈልገው። ከሙስሊም ጋር እንዲሁኝ አብረን አንድ ማዕድ ተካፍለናል ይህ ንስሐ ነው የሚያስፈልገው። ጾም ጸልይ ትናንት በልተህ ከሆነ ዛሬ ጾም ነው የሚያስፈልገው። ነፍስ አባት ጋር በምክክር የሚፈጸም ተራ ነገር ነው። እኔ ለምን ራሳችሁን እንደሚያስጨንቋችሁ እነሱም የትኛው መጽሐፍ አንበው እንዳመጡት አናውቅም። እኛ ከመምህራን አላገኘ ነው፣ ቤተ ጉባኤ አልተማር ነው። ምን የት ቦታ ነው ማን ነው እየሰበሰበ የሚያመጣው እንዲህ አይነቱን አስተምህሮ? በቃ የሆነ ነገር ሆነ ቄደር ትጠመቃለህ እንዴ? ሙስሊም ጋር ሰላም ተባብያለሁና ቄደር ተጠመቂ ተብዬ ብላ እንዴት ልጅ በውስጥ የጻፈችልኝ በጣም እየገረመኝ ነበር። እግዚአብሔር በሚያውቅ እንዲህ አይነት አስተምህሮ የለም። ስለዚህ ቄደር ሳንጠመቅ ቤተክርስቲያን ላይ ተሳትፎ አይቻልም? ይቻላል። የክርስቶስ ቅዱስ ሥጋና ክቡር ደሙን ለመቀበል በደሎች ካሉ እነርሱን ከነፍስ አባት ጋር ተመካክሮ ከነዚያ በደል ርቆ የክርስቶስ ቅዱስ ሥጋና ክቡር ደም መቀበል። ከዚያ ውጭ ግን ይሄ ቄደር የሚባል በቃ ምኑ ፈቶ እንደለቀቀው በጣም እያስቸገረ ነው። በተለይ አሁን በዚህ የጻድቃኔ ዙሪያ ኩክየለሽ አካባቢ ይሄ ሰሚነሽ አሉ። በዚያ በጣም በርካታ ቦታዎች በዚያ ስንቀሳቀስ የሆነ ወቅት ላይ እያየኋቸው ዝም ብሎ ሰው ከሄደ ሰብስቦና ቄደር ተጠመቅ ምን ማለት ነው? ይሄ እንዲሁ በጣም አስቸጋሪ ነው። በሞት አንደኛ አንቡ በእውነት ዝም ብሎ ወደ ቀኝም ወደ ግራ አትነዱ። ቄደር የሚያስፈልገው ለማን ነው አትሉም እንዴ? እዩት በቃ የማስጨነቅ በቃ ይሄ በክርስቶስ ነፃ የወጣን ትውልድ ዝም ብሎ ምኑንም እየጫኑ ማስጨነቅ ይሄ ትክክል አይደለም። ቤተክርስቲያን ራሱን የቻለ የጠራ የበቃ የነቃ ትምህርት አላት። ያን ትምህርት ይዞ መቀጠል ነው። በሰፈር ዝም ብሎ አንድ ቄስ የፈጠረው አንድ መነኩሴ የፈጠረው ሀሳብ ተሸክማችሁ መከራ አትብሉ። የቤተ ክርስቲያኗ ሀሳብ ምንድን ነው? 40 ጉባኤያት የሚባሉ መጽሐፍት አሉ በእኛ ቤተክርስቲያን። ብሉያት፣ ሐዲሳት፣ ሊቃውንት፣ መነኮሳት የሚባሉ መጽሐፍት፣ የህግ መጽሐፍት፣ የስርዓት መጽሐፍት የሚባል ቤተክርስቲያን አለ። የህግ መጽሐፍ አላት፣ የስርዓት መጽሐፍ አላት፣ የታሪክ መጽሐፍ አላት። ይህንን መጽሐፍት በሚገባ አንቦ ተረድቶ በእነዚያ መጽሐፍት ህይወት ውስጥ መኖር። ሰለስቱ ምዕት አስቀምጠውልናል እኮ ህግ ሰርተው ከመዝ ግበሩ ከመዝ ንበሩ ብለው ይህንን ስሩ እንደዚህ ኑሩ ብለውናል። ከዚያ ውጭ ግን ዝም ብሎ እንዲሁ የተሽኮለኮለ ይሄ ህሊናን የሚያደክም ጥያቄ ሰፈር ለሰፈር የሚመጣ ጥያቄ ያያያዛችሁ ራሳችሁን አትረብሹ። ስለዚህ ዮርዳኖስ እንኳን ሄዳችሁ ስትሄዱም ተጠመቁ። ሌላ ጥያቄ? እሺ መምህራን መጨረሻ መምህራን ምናልባት የሚጨምሩበት ካለ መምህር ወልደ ሰንበት መምህር መንበሩ የሚጨምሩበት ካለ ጨምሩ። የቤቱ የሚጠየቅ ስለሆነ እኛም በራሱ በግል እውነት ለመናገር አድክሞናል። ሰሞኑን ወልደ ሰንበት ጋር ሁሉ እያወራን እየመጣ እንዲያውም በውስጥ እንዲያውም የበለጠ እንወያይበታለን ሁሉ እያልን ነበረ።
እንዲሁ ከመሬት ተነስቶ ቄድር ይገባል እየተባለ ቄድር ለማን ነው የሚለው ነገር አሁን ይሄ በጣም አስቸጋሪ። ይሄ ደግሞ ምንድን ነው? በአንድ በኩል እኔ እንደ ራሴ ያስኩት ሀሳብ ምንድን ነው የወሰድኩት ግምት ምንድን ነው? ምናልባት የኢኮኖሚ ወይም የገንዘብ ምንጭ ሆኗል ይመስለኛል። በራሴ ዝም ብዬ ያስኩት